የወርቅ ዋጋ በኢትዮጵያ 3.5 ግራም በስንት እየተሸጠ ነው? ለመግዛትስ ምን አይነት ጥንቃቄን ማድረግ አለባችሁ? በ21 ካራት እና በ18 ካራት በአሁኑ ሰዓት ላይ በኢትዮጵያ ወርቅ በምን እየተሸጠ ይገኛል? ገንዘቡ በባንክ ወይስ ደግሞ በኪሱ ውስጥ ተቀምጦ እሴቱ እንዳይቀንስ ስጋት ገብቶታል? ዛሬ በኢትዮጵያ ገበያ ውስጥ ትልቅ የመነጋገሪያ ርዕስ ከሆነ ዋል ሰንበት አደር ብሏል። የወርቅ ንግድ የ3.5 ግራም ወቅታዊ ዋጋ ምን ይመስላል የሚለውን ሙሉ መረጃ በዚህ ቪዲዮ ላይ ታገኛላችሁ። ቪዲዮን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ወርቅ መግዛት ለሀብት ማከማቻም ሆነ ለጌጣጌጥ አስተማማኝ የሆነ መንገድ ቢሆንም ካልተጠነቀቃችሁ ግን ልንገራችሁ ትልቅ ኪሳራ ልትዳረጉ ትችላላችሁ። የ3 ግራም ወርቅ ወቅታዊ የገበያ ዋጋን ንገረን። 18 ካራት በስንት እየተሸጠ ይገኛል? 21 ካራትስ የሚለውን በተለይ እንደምታውቁት ከሆነ የ3.5 ግራም ብዙ ጊዜ የተለመደው ለወርቅ ነው። በተለይ ደግሞ ለትዳር ለምታስቡ ለጋብቻ ሊሆን ይችላል፣ ለቀለበት ማለት ነው። በተጨማሪም ደግሞ ስጦታ ለመስጠት በጣም አሪፍ የሆነ ግራም እንደሆነ አስባለሁ። 3.5 ግራም የተሰራ በኢትዮጵያ ብር በምን ያህል ይሸጣል? ዋጋው አሪፍ ነው ወይስ አሪፍ አይደለም የሚለውን አሳያችኋለሁ። ውሳኔው የእናንተ ይሆናል ማለት ነው። እንግዲህ ሰሞኑን እየሰማን እንደሆነው የ21 ካራት የጥሬ ዋጋ 20 ሺህ ብር አካባቢ እንደገባ ታውቃላችሁ። 20 ሺህ ብር አካባቢም አልፏል። አሁን 20 ሺህ 21 ሺህ እየገባ ነው። በየዕለቱ በዚህ ቻናል ላይ የጥሬ ወርቅ ዋጋን የተመለከቱ መረጃዎች ስለሚቀርቡ እዛ ላይ መከታተልና መመልከት ይቻላል። ነገር ግን ዛሬ ላይ የምነግራችሁ የጥሬ ወርቅን ዋጋ ሳይሆን የተሰራውን ወርቅ ዋጋ ነው የሚሆነው ማለት ነው። የተሰራውን ወርቅ ዋጋ አሳያችኋለሁ። በምን ያህል እየተሸጠ ይገኛል? ከ3.5 ግራም የ21 ካራት የሚለውን ስንመለከት እንግዲህ ብዙ ጊዜ እንደነገርኳችሁ ይሄ የወርቅ አይነት ለቀለበት ነው ወይም ደግሞ ለሰንሰለት የሚሆን የወርቅ አይነት ነው። በምን ያህል ክልል ውስጥ ይሸጣል የሚለውን ከቀኑ ምንዛሪ እንዲሁም ደግሞ የዓለም አቀፍ ገበያ ሁኔታን ተያይዞ የሚለዋወጥ ዋጋ ስላለው ከመግዛታችሁ በፊት የምነግራችሁ ነገር ሁልጊዜም የወቅቱን ዋጋ ማረጋገጥ አስፈላጊ ነው። ዋጋውን ቀጥታ ዘርዬ አልነግራችሁም። ማድረግ ያለባችሁን ነገር ልንገራችሁ። ወርቅን ስትገዙ ወርቅ ገዢዎች ናችሁ። ስለዚህ ወርቅ ስትገዙ ምን ማድረግ አለብኝ የሚለው ነገር ቅድመ ጥንቃቄን ይፈልጋል በጣም ማለት ነው። ገንዘብ ስላላችሁ ብቻ ወርቅን ተነስታችሁ መግዛት መብት ነው። ነገር ግን ላለመሸወድ ማድረግ ያለባችሁን ነገር ያው ገንዘብ በዚህ ሰዓት ላይ በቀላል አይደለም የሚገኘው። ስለዚህ በቀላል ያልተገኘ ገንዘብ ደግሞ በቀላሉ ሲጠፋ ያናድዳል። ስለዚህ ወቅታዊ ዋጋ ባማከለ መልኩ ብትገዙ አሪፍ ነው። ለምን ብትሉኝ እኔ አሁን ዛሬ ላይ ከምነግራችሁ የወርቅ ዋጋ በተጨማሪ በጣም ጨምረው ማለት ነው 5000 እና 6000 ጨምረው እየሸጡ ያሉ ወርቅ ቤቶች ስላሉ ነው የምነግራችሁ። እንደዚህ አስቡት። አሁን ከምነግራችሁ የ21 ካራት እና 18 ካራት 5000 እና 6000 ጨምረው እየገዙ ያሉም አሉ፣ እየሸጡም ያሉ። ስለዚህ ለእንደዚህ አይነት ነገር ጥንቃቄን ማስቀደም ያው ክፋት እንደሌለው እንድታውቁልኝ እፈልጋለሁ። ቢያንስ ዋጋውን ግዙት፣ ችግር የለውም። ውድ አይደለም ካላችሁ ብትገዙት አሪፍ ነው። ነገር ግን ጥንቃቄውን ቅድመ ጥንቃቄውን ማወቅ ማድረግ ያለባችሁን ነገር ማወቅ ስለማይገዳችሁ ማለት ነውና እንዴት ነው መለየት የምንችለው የሚሉ ቪዲዮዎችን ከዚህ በፊትም ሰርቻለሁ። ነገር ግን አንዳንዶቻችሁ እንደ አዲስ እሰራላችኋለሁ። በተለይ ደግሞ ምን አይነት ቅድመ ሁኔታዎችን መጨረስ አለብኝ፣ ወርቅ እውነተኛ ነው እውነተኛ አይደለም የሚለውን ለማወቅ ማለት ነው። እንግዲህ
ወደ ወሳኝ ጥንቃቄዎቹ ስናልፍ የመጀመሪያው ነገር ደረሰኝ፣ ሁልጊዜ ደረሰኝ ያልኳችሁ ነው የምገኘው። ደረሰኝ ሳትቀበሉ ወርቅን አትግዙ። ግራም አለው፣ ካራት አለው፣ አሰራር ዋጋው ተለይቶ የተጻፈበት ደረሰኝን ግዙ። ሌሎቹንም እነግራችኋለሁ። ከዛ በፊት ግን በጣም ከቸኮላችሁ ዋጋው ልንገራችሁ። የ21 ካራት በአሁን ሰዓት ላይ በ3.5 ግራም በ94500 የኢትዮጵያ ብር ነው እየተሸጠ የሚገኘው። 94500። የ18 ካራቱን ደግሞ 73500 የ3.5 ግራም በመሸጥ ላይ ነው የሚገኘው። በግራም ምን ያህል ቢሆን ነው ካላችሁ የ21 ካራቱ በግራም በአሁኑ ሰዓት ላይ 27000 ገብቷል። የዛሬ የዕለተ ሰኞ ገበያ ነው። 27000 ገብቶ ነው የሚገኘው። ትላንትናም 27000፣ ትላንት ሰኞ 27000፣ ዛሬም ማክሰኞ ቀን 27000 ነው እየተሸጠ የሚገኘው ማለት ነው። የ21 ካራቱ ነው የ18 ካራቱ ደግሞ በ3.5 ግራም እሱ ደግሞ 73500 በመሸጥ ላይ ይገኛል ማለት ነው። እንግዲህ ማድረግ ያለባችሁ ነገር ልንገራችሁ። ዋጋውን ኦልሞስት ነገራችኋለሁ። ዲጂታል ሚዛን ማስመዘናችሁ እርግጠኛ ሆኑ። ብዙ ጊዜ ሰዎች የሚገጥመኝ ነገር ወርቅን ላጋዛችሁ አንዳንዴ አብሬያቸው ሲሄድ የመረጋጋት ስሜት አላይባቸውም። ስለዚህ ተረጋጉ። ምናልባት አለመረጋጋታችሁን ካዩ ሻጮች ያልሆነ ዋጋ የመስቀል እንዲሁም ደግሞ የምትደራደሩበትን አቅም የማሳጣት ቻንሳቸው ከፍ ያለ ስለሚሆን ወርቅን በምትገዙበት ሰዓት ላይ በተቻለ መጠን ስትሸጡ እንዲሁም ስትገዙ ለመረጋጋት ሞክሩ። የምነግራችሁ ከማየው እኔ ከማጋዛቸው ሰዎች የማየው ባህሪ ስለሆነ ነው። ከመክፈላችሁ በፊትም እንዲሁ ዲጂታሉ 3.5 ግራም ማሳየቱን አረጋግጡ። ሌላው ደግሞ መደራደር የምትችሉበት ማጋጣሚ ያለ የአሰራር ዋጋ ላይ መደራደር ስለምትችሉ የጌጣጌጥ ቤቶቹ ከወርቅ ዋጋ በተጨማሪ የሰራተኛ ዋጋን ይጨምራሉ። የሰራተኛ ዋጋ ማለት የባለሙያ ዋጋውን ከፍ ሊያደርግባችሁ ስለሚችሉ ይህንን ዋጋ ተደራድራችሁ እናንተ መጨመር ትችላላችሁ ማለት ነው። ሌላ ደግሞ እንደምትጠይቁኝ እውነተኛውን እንዴት እንለያለን ካላችሁ ሁሌ እንደምላችሁ ማግኔት ፍተሻ ማድረግ ይቻላል። እውነተኛ የሆነው ወርቅ በማግኔት አይሳብም እንደምታውቁት ከሆነ። ሌላው ደግሞ የካራት ማህተም የተቀረጸበት አለ። 21 ካራት ከሆነ 21 ኬ ይላል ወይም 875 ይላል። 18 ኬ ከሆነ ደግሞ 700 የሚል ማህተም ስላለው ያንን ማረጋገጥና መፈተሽ ያስፈልጋል። የውሃ ፍተሻም አንደኛው ነው። ውሃ ውስጥ ስትከቱት ወዲያውኑ ከሰጠመ ትክክለኛ ወርቅ ነው፣ ከተንሳፈፈ ግን እውነተኛ ወርቅ አይደለም ማለት ነው። ስለዚህ ወርቅ መግዛት ጥበብ መሆኑን መረዳት አለባችሁ። በመረጃ ተደግፋችሁ ስትገዙ ደግሞ ሀብቶን በአስተማማኝ ሁኔታ ትጠብቃላችሁ። ስለዚህ በቅርቡ ወደ ወርቅ ለመሄድ ካሰባችሁ ይህን ቪዲዮ ማየታችሁ እርግጠኞች ሁኑ። አስባችኋል ግን ልጠይቃችሁ እስቲ፣ ወይስ ደግሞ የወርቅ ዋጋ ወደፊት ምን የሚሆን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያካፍሉን። መረጃውን ለወዳጅ ዘመን እንዲደርስ ላይክ ማድረግ፣ ሼር ማድረግ፣ ለቻናላችንም አዲስ ከሆናችሁ እንደዚህ አይነት የወርቅ መረጃዎችን እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉልን፣ አበረታቱን። እናመሰግናለን።